ዋና ዜናዎች በከፋ ዞን በተማሪዎች ምዝገባ የታቀደውን ማሳካት አለመቻሉን የዞኑ ትምህርት መምሪያ ገለጸ። የከፋ ዞን ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት አጠቃላይ በ2017 በፓርቲው ስራዎች ባስመዘገበው አፈጻጸም በክልሉ ከሚገኙ ዞኖች ውስጥ አንደኛ ደረጃ በመውጣቱ የእውቅና ሰርተፍኬት፣ የዋንጫና የሞተር ሳይክል ሽልማት ተበረከተ። የግብጽና የኔ ብቻ ልጠቀምና የአንድ ወገን የበላይነት ዘመን አብቅቷል ሲሉ በመንግስታቱ ድርጅት በኢትዮጵያ ምክትል ቋሚ መልእክተኛ አምባሳደር ዮሴፍ ካሳዬ ተናገሩ። የሚሏቸው ለዛሬ ከያዝናቸው ዜናዎች መካከል ዋናዎቹ ናቸው። ሰላም ጤና ይስጥልኝ። የተወደዳችሁ የከፋ ቴሌቪዥን ተመልካቾች፣ ከከፋ ቴሌቪዥን የሰዓቱን ዜና ይዘን ቀርበናል። ከዜናዎቹ ጋር ጽዮን ታደለ ነኝ። አብራችሁ ቆዩ። በቅድሚያ አጫጭር ዜናዎችን እናስቀድም። በከፋ ዞን ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት አጠቃላይ በ2017 በፓርቲው ስራዎች ባስመዘገበው አፈጻጸም በክልሉ ከሚገኙ ዞኖች ውስጥ አንደኛ ደረጃ በመውጣቱ የእውቅና ሰርተፍኬት፣ የዋንጫና የሞተር ሳይክል ሽልማት ተበረከተ። ጽህፈት ቤቱ እውቅና ሽልማት ያገኘው በደቡብ ምዕራብ ኢትዮጵያ ህዝቦች ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት የ2017 በጀት ዓመት የዞን ቅርንጫፍ ጽህፈት ቤት አፈጻጸም ግምገማና የ2018 ዓ.ም መሪ እቅድ ዙሪያ ባካሄደው መድረክ ላይ ነው። የከፋ ዞን ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ አጥናፉ ኃይሌ ይህ ውጤት እንዲመዘገብ የበኩላቸውን ድርሻ ለተወጡ በየደረጃው ያሉ አመራሮችና ሁሉም ባለድርሻ አካላት እንኳን ደስ ያላችሁ በማለት የምስጋና መልእክታቸውን አስተላልፈዋል ሲል የዘገበው የከፋ ዞን ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ነው። ከሐምሌ 25 2017 ዓ.ም ጀምሮ ተዘግቶ የቆየው ፍርድ ቤት ከመስከረም 21 ቀን 2018 ዓ.ም ጀምሮ በሙሉ አቅም አገልግሎት መስጠት እንደሚጀምር የጌሻ ወረዳ ፍርድ ቤት አስታወቀ። የወረዳው ፍርድ ቤት ፕሬዝዳንት አቶ ተሾመ ሻሮ በክልል ደረጃ የፍርድ ቤት ሰራተኞችን በሙሉ አቅም ወደ ስራ ለማስመዝገብ የክልል ፍርድ ቤቶች የችሎት አመራር ስርዓት መመሪያ ዙሪያ ለተቋሙ ሰራተኞች ስልጠና መሰጠቱን ተናግረዋል። የስልጠና መመሪያው ተጠያቂነትን ጨምሮ ያስቀመጠ በመሆኑ ለመመሪያው ተፈጻሚነት በትኩረት ሊሰራ ይገባል ብለዋል። ፍርድ ቤቱ ፍትሃዊ፣ ግልጽና ቀልጣፋ አገልግሎት ለተገልጋዮች በመስጠት የፍትህ ዘርፉን ወደ ተሻለ ደረጃ ለማሻገር እየሰራ እንደሆነ የገለጹት አቶ ተሾመ የፍርድ ቤቱ ማህበረሰብ የተለመደውን ድጋፍ እንዲያደርግም ጠይቀዋል ሲል የዘገበው የወረዳው መንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ነው። በከፋ ዞን በተማሪዎች ምዝገባ የታቀደውን ማሳካት አለመቻሉን የዞኑ ትምህርት መምሪያ ገለጸ። ይህም እድሜያቸው ለትምህርት የደረሱ ህጻናት ወደ ትምህርት ቤት አለመላካቸውን የሚያሳይ መሆኑን መምሪያው አክሏል። ክፍሌ አላሙ የከፋ ዞን ትምህርት መምሪያ ኃላፊ አቶ ሙልጌታ መሸሻ ለትምህርት ንቅናቄ ስራ ከነበሩበት ጨታ ወረዳ ሆነው በስልክ በሰጡት አስተያየት ችግሩን ለመፍታትና እድሜያቸው ለትምህርት የደረሱ ህጻናት ወደ ትምህርት ገበታ እንዲገቡ ለማድረግ የበላይ አመራሩም ጭምር እስከ ቀበሌ መውረዱን ገልጸዋል። የመምሪያው ኃላፊ አክለውም ህጻናትን ወደ ትምህርት ቤት አለመላክ ተተኪው ትውልድ ብቁና ተወዳዳሪ እንዳይሆን ማድረግ በመሆኑ ወላጆችና አሳዳጊዎች ኃላፊነታቸውን ህጻናቱን ወደ ትምህርት ቤት በመላክ እንዲወጡ አሳስበዋል። በዘንድሮ የትምህርት ዘመን ከዞኑ 351458 ተማሪዎችን ከቅድመ አንደኛ እስከ 12ኛ ክፍል ባለው ለመመዝገብ የታቀደ ቢሆንም መመዝገብ የተቻለው የእቅዱን 74.1 በመቶ ወይም 260336 ተማሪዎችን ብቻ ነው። ይህንን ተከትሎም የምዝገባ ጊዜው ለተጨማሪ አንድ ሳምንት የተራዘመ በመሆኑ ወላጆች ወይም አሳዳጊዎች ዕድሜው ለትምህርት የደረሰ ህፃንን በመደበኛ መማሪያ ጣቢያዎችና ለህፃናቱ ቅርብ በሆኑና በተጨማሪነት በተለዩ የማስፋፊያ ጣቢያዎች ከመስከረም 30 በፊት እንዲያስመዘግቡ መምሪያው ጥሪ አቅርበዋል። ህፃናትን ማስተማር መብትም ግዴታም ነው ያለው የከፋ ዞን ትምህርት መምሪያ ወላጆችና ባለድርሻ አካላት ይህንን አውቀው በተለያዩ ምክንያቶች ወደ ትምህርት ቤት መሄድ ያልቻሉ ተማሪዎችን ወደ ትምህርት ቤት እንዲልኩ አሳስቧል። ጎልማሶችና የልዩ ፍላጎት ተማሪዎችም የዕድሉ ተጠቃሚ እንዲሆኑ የመምሪያው ኃላፊ አቶ ሙልጌታ መሸሻ ጥሪ አቅርበዋል። የተማሪዎች በሚፈለገው ልክ አለመመዝገብ ዞኑን ከክልሉ የመጨረሻ ደረጃ ላይ አስቀምጦታል ያሉት ኃላፊው ይህም የክልሉን አፈጻጸም ዝቅ እንዲል ማድረጉንም አክለዋል።
በከፋ ዞን በዓላትንና አካባቢያዊ ኩነቶችን ምክንያት በማድረግ ከትምህርት ገበታ መቅረት እየተለመደ በመምጣቱ የመማር ማስተማር ስራው ላይ መስተጓጎል አስከትሏል ያሉት ኃላፊው እንዲህ አይነቱ ተግባር ፈጥኖ መታረም እንዳለበትም አሳስበዋል። የክልሉ ግብርና ቢሮ በቦንጋ ከተማ ለሚገኙ አቅም ለሌላቸው ለ30 እናቶች የዶሮ ጫጩት መስጠቱ ተገለጸ። በርክክብ ወቅት የተገኙት የቦንጋ ከተማ ከንቲባ አቶ አስማሙ አደመ ስለተሰጠው ድጋፍ አመስግነዋል። ያዘጋጀው ሀብታም ወልደስላሴ ነው። ዶሮ እርባታ ማዕከል ገንብተን በከተማ አስተዳደሩና በከፋ ዞን 20 ሼዶችን በጋራ ገንብተን እዛ አካባቢ አስፈላጊውን ግብዓት አሟልተን በርካታ ወጣቶችን በአደረጃጀት አስገብተን ዶሮ እንደዚሁ ደግሞ የክልሉ ግብርና ቢሮ ከክልሉ ግብርና ኢንስቲትዩት ጋር ምርምር ኢንስቲትዩት ጋር በመሆን ባደረጉት የዶሮ ድጋፍ እዛ እኛ ሼዱን ገንብተን መኖ ልጆቹ እንዲያቀርቡ ተደርጎ በርካታ ስራ እየተሰራ ነው ያለው። እዛ ገቡ ወጣቶች ስራ እየሰሩ ነው። እሱ እንደ አንድ የእርባታ ማዕከል ተደርጎ ትምህርት ቢወሰድበት ተደርጎ የተወሰደ ነው። ሌላው ደግሞ በዛ ብቻ ማብቃት የለብንም። ልክ ወጣቶች እዛ እንደገቡ ሴቶች ደግሞ ባሉበት በመንደር አሁን እናንተ በኩታ ገጠም አንዱን ቤት ሳይዘል ዶሮ መንደር ሲባል አሁን እናንተ ዶሮ መንደር ነው የናንተ መንደር። ይሄ ዶሮ መንደር እነዚህ ቤቶች ደግሞ አንድ መመስገን ያለበት ይሄ ሐሳብ የመጣው ከክልሉ ግብርና ቢሮ ስሜ ግዛቸው ነው የሚባል በደቡብ ምዕራብ ኢትዮጵያ ክልል ግብርና ቢሮ እንስሳትና ዓሳ ሀብት ልማት ዘርፍ ላይ የመኖ ሀብት ልማት ዳይሬክተር ነኝ። እንግዲህ የሌማት ትሩፋትን ከ2015 ጀምሮ በጠቅላይ ሚኒስትሩ አመንጭነት የተጀመረ ኢኒሼቲቭ ነው። ይሄ ኢኒሼቲቭ እንግዲህ በ5 ኮሞዲቲዎች እየተሰራ ያለ ነው። ከ5ቱ ኮሞዲቲዎች ውስጥ አንዱ የዶሮ ሀብት ልማት ኢኒሼቲቭ ነው። በሌማት ትሩፋት መንደሮች እየተደራጁ በአንድ መንደር ውስጥ 50 ሰዎች እየሆኑ እያንዳንዳቸው ደግሞ 7 የሀገረሰብና 25 የተሻሻሉ ዶሮዎችን ይዞ በትንሹ 32 ዶሮዎች ተይዞ የሚጀመርበት የዶሮ ሀብት ልማት ስራ ነው ማለት ነው። እንግዲህ እንደ ክልል በሁሉም ዞኖች በአብዛኛው ወረዳዎች ውስጥ በርካታ የዶሮ መንደሮች አሉን። በእነዚህ የዶሮ መንደሮች ላይ በርካታ ስራዎችን እየሰራን ለውጥ ማምጣት እየቻልንበት ያለ ስራ ነው ማለት ነው። የተሰማኝ ደስታ በጣም ደስ የሚልና በጣም ብርታትና ጥንካሬ እንደሚሰጠን ለኛ ከኛ ራዕይነት ወስዶ ሌሎቹም እንዲሆኑልን በጣም የሚፈልገው በጣም እድገታችንን በጣም በሰፊው አሳይተን ከመንግስት ድጋፍ ለማግኘት በጣም እንደምንጥር ደግሞ ይሄን እድል መጀመሪያ ላዘጋጀን ለእግዚአብሔር ምስጋና ይድረሰው። ይሄን እድል እግዚአብሔር ሲያዘጋጀን ደግሞ የከተማ ክልል ቢሮ፣ ከተማን አስተዳደር፣ ግብርና ቢሮ፣ ከተማ ከንቲባችንን እግዚአብሔር ይባርካቸው። ከዚህ የተነሳ ይሄ እድል ሲሰጠን ሴቶች ስራ ይችላሉ፣ ግን በብዙ ነገር የተገደብን አቅም እያለን ገንዘባችን የባሎቻችንን እጅ እየጠበቅን በብዙ የምንቸገር ሴቶች አለን። ለምን ሴቶች በድሮ የተሰጠን ስያሜያችን ሴት በቤት ብቻ የባልን እጅ መጠበቅና ልጅ ማሳደግ ነበረ በድሮ ዘመን። አሁን ግን እግዚአብሔር ሲረዳን በዚህ በለውጡ መንግስት ሴት ጎበዝ እንደሆነች በብዙ ቦታ መድረስ እንደምትችል ሰርታ ራሷን መለወጥ፣ ልጆቿን ማሳደግ፣ ማስተዳደር፣ ሀገሯን መለወጥ፣ ብዙ ስራ መስራት የምትችል ብቁ ችሎታ ያላት ሴት ናት። ክልሉ ግብርና ቢሮ እኛ ዶሮ ቤት አሰርተን እናቀርባለን 30 ኩታ ገጠም ይሄንን በትክክል ማኔጅ አድርገው መጠቀም ለሚችሉ ሴቶች ይመልመሉና ምልመላ ተደርጎ ዶሮ ቤት አሰርተን ይሄ ዶሮ ቤት የሚታዩት ውድ ነው። በጣም በግል ሲገዛ በጣም ውድ ነው። ሲናይ ቀልድ ይመስላል። ይሄ እዚህ አሁን ክላስተር ማዕከልም ዋጋውን ጠይቃችሁ መስማት ትችላላችሁ። በእኛ ከተማ በክላስተር ማዕከልም ተሰርቶ እየተሰራጨ ነው ያለው፣ እየተሸጠ ነው ያለው። አንዱ የሚሸጥበት ውድ ነው። ይሄን ሁሉ ለ30 የሚሆን ዶሮ ቤት እንዲዘጋጅ አድርጎ በጀት መድቦ ይሄን ያቀረበው የክልላችን ግብርና ቢሮ ስለሆነ ይሄንን ዶሮ ቤት
ለሴቶች ተጠቃሚነት ብሎ ይሄን ላቀረበው ለክልሉ ግብርና ቢሮ አንድ ምስጋና ብታቀርቡላቸው። ይሄን እድል ስለሰጠኝ ብቻ በጣም ደስ ብሎኛል። ሰርቼ ራሴን መለወጥ፣ ልጆችን ማስተማር፣ እንደገና በዙሪያ ብዙ ሰዎች አሉ። እነርሱንም በዚህ እኛ ከሰው እጅ ከመጠበቅ ሰርተን ስንለወጥ ብዙዎቻችን እኛን ያዩ ስለሚለወጡ ከዚህ የተነሳ ከችግር በመላቀቅ በጣም ደስ ብሎኛል። እንቁላሉን መጣል ሲጀምሩ ለገበያ አቅርቤ የተረፈውን ለነሱ ቀለባቸውን እየቻልኩኝ የቀረችውን ደግሞ ቆጥቤ ራሴን ለማኖርና ለማሳደግ ለለውጥ ነው የምፈልግ። በሙሉ 600 ዶሮ ነው የገዛ ነው። እንደሚታዩት የ48 ቀን ጫጩት ነው የወሰዳችሁ ያለው። ይሄ እንግዲህ ይሄን ሲትወስዱ የሚጠበቀው ምንድነው? ዶሮ መንደር ስንል አሁን የእናንተ መንደር ከቀድሞ መንደር የተለየ ነው ማለት ነው። ከዚህ በኋላ ይሄ 30ውን እንደዚህ ኩታ ገጠም የሄደ ሰው ዶሮ መንደር ከአንድ ዶሮ ቀጥሎ አንድ ዶሮ አሁን ይሄ የመጀመሪያ ሞዴል መንደር ነው። እያሰፋ እንዳለን ለቀጣይ የእናንተ ለሌላው ነገር ትምህርት ሰጪ መሆን አለበት። ሌሎች ላይ እየሰፋ እንደሄደ ይሄ ስራ እየሰፋ ሄዶ ይሄ የሌማት ትሩፋት ኮንሰፕት እና የሌማት ትሩፋት አላማ እዛው ሳለ ሴቶችን ኢኮኖሚያዊ ተጠቃሚ ማድረግ ነው። በራሱ ሴቶች በኢኮኖሚ ይጠቀማሉ። እናንተ አሁን ዶሮ ቤት በነፃ ይሄ ዶሮ በነፃ ሲሰጥ ከእናንተ የሚጠበቀው ምንድነው? በደንብ በአግባቡ መቆጣጠር፣ ማሳደግ፣ ማኔጅ ማድረግ ማለት ነው። መኖ አዘጋጅታችሁ ትሰጣላችሁ። ግብርና ባለሙያ ደግሞ እናንተ ማዘጋጀት ያለባችሁ መኖ ከምን እንደሚሆን ምክር ሀሳብ መስጠት አለባቸው ባለሙያዎቹ። እኛ ጋር የከተማ ባለሙያ አለ። የከተማ ግብርና ጽሕፈት ቤት እያንዳንዳችሁ ደጅ ደርሶ እንዴት ማኔጅ እንደሚታረጉ ይቆጣጠራል፣ ትምህርት ይሰጣችኋል፣ ድጋፍ ይሰጣችኋል። ያንን ድጋፍና ትምህርት ወስዳችሁ ለዶሮ መስጠት ያለበትን ይሄ አስፈጭታችሁ መኖ የሰጣችሁ ልክ ለእንቁላል ጊዜ ሲደርስ ከዚህ የምታገኙት ትርፍ ቀላል አይደለም ማለት ነው። ምክንያቱም ምንድነው? የዶሮ ወጪ የላችሁም፣ የቤት ወጪ የላችሁም። በቤታቸው እነዚህ ይሄ ቤት በአንድ በኩል ምግብ የሚሰጥበት በአንድ በኩል ውሃ የሚሰጥበት በጥሩ ሁኔታ የተሰራ ነው። ዶሮ የሚገዛው ይሄ በካቢኔ ተወስኖ ነው ለእናንተ ተገዛው። ብዙ ወጪ ወጥቶ ነው አሁን ዶሮ ተገዝቶ የተሰጠ ያለው። ይሄ ደግሞ ይሄ ገንዘብ ሂዶ የት ዋለ፣ ሴቶቹ ምን ያህል ተጠቀሙ የሚለው ነገ እያንዳንዳችሁ ደጅ ድረስ እንደዚህ ሚዲያም ይመጣል፣ እኛም መተን እንጎበኛለን። ያን ለውጣችሁንም እናያለን። አሁን እዚህ መረካከብ ነው። ቀጣይ በራሳችሁ በመንደራችሁ መተን እያንዳንዳችሁ ደጅ ላይ እንደዚህ እንጎበኛለን፣ እናያለን። የእናንተ ለውጥም ስለሚያስደስተን ማለት ነው፣ መለወጥም ስላለባችሁ። የሸካ ማህበረሰብ የባህልና ቋንቋ ሲምፖዚየም በዞኑ ጌጫ ከተማ ተካሂዷል። ማሽቃሬ ባሮ ትናንትን ከነገ ባህልን ከልማት በሚል መሪ ቃል የባህልና ቋንቋ ሲምፖዚየም በሸካ ዞን ምሁራን ማህበር አዘጋጅነት ነው የተካሄደው። በሲምፖዚየሙ የሸካ ተወላጆችና ወዳጆች፣ የፌዴራልና ክልል ከፍተኛ የመንግስት ስራ ኃላፊዎች፣ የሃይማኖት አባቶችና የሀገር ሽማግሌዎች ተሳትፏል። የዘገበው የሸካ ዞን መንግስት ኮሚኒኬሽን ነው። ቤቴሌም ምሩ። የሸካ ዞን ዋና አስተዳዳሪ አቶ አበበ ማሞ እንደገለጹት የብሔረሰቦች ባህል ቋንቋና እሴቶችን በመጠቀም ለልማትና ለመልካም አስተዳደር ስራዎች የድርሻውን እንዲወጣ ከማድረግ አንጻር ዘርፈ ብዙ ተግባራት እየተከናወኑ ይገኛሉ ብለዋል። በተለይም በባህላዊ አስተዳደር ስርዓት ሀገር በቀል እውቀቶችን በመጠቀም የብሔረሰቡን ቋንቋና ባህል ከማሳደግ ባለፈ በዞኑ ሁለንተናዊ እድገትን ለማስመዝገብ እየተደረገ ባለው ጥረት ውስጥ የምሁራኑ ሚና የጎላ እንደሆነ አንስተዋል። የሸካ ዞን ባህል ቱሪዝምና ስፖርት መምሪያ ኃላፊ አቶ ጀመረ ተሰማ የብሔረሰቡ ባህል ቋንቋና ሀገር በቀል እሴቶችን ማጎልበት ለኢኮኖሚያዊና ማህበራዊ እድገት ጠቀሜታው የጎላ ነው ብለዋል። በህዝብ ተወካዮች ምክር ቤት የዴሞክራሲ ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ አቶ አዝመራው አንዴሞ የብሔረሰቡን ታሪክ፣ ቋንቋ፣ ባህልና ሀገር በቀል እውቀቶችን በማልማት ለመጪው ትውልድ ለማስተላለፍ እየተደረገ ያለውን ጥረት ማጠናከር ያስፈልጋል ሲሉ ተናግረዋል። በባህላዊ አስተዳደር ስርዓት እንዲሁም ሀገር በቀል እውቀቶችን በመጠቀም የደን አጠባበቅ ዘዴና ሌሎች ለአካባቢ ጥበቃ ስራዎች የድርሻውን እየተወጣ እንደሚገኝ ገልጸዋል። በሲምፖዚየሙ ላይ የሸከቾ ብሔረሰብ ባህላዊ አስተዳደር ንጉስ ቴቺ ቄጆችና የምክረቹ አባላት፣ የክልልና የፌዴራል ከፍተኛ የመንግስት ስራ ኃላፊዎች፣ የብሔረሰቡ ተወላጆችን ጨምሮ ሌሎች ጥሪ የተደረገላቸው እንግዶች ተሳትፈዋል። የማሽቃሬ ባሮ በዓል እሴቶች ለዘላቂ ሰላምና ብልጽግና መሰረት መሆናቸውን ርዕሰ መስተዳደር ዶክተር ኢንጂነር ነጋሽ ዋጌሾ ገለጹ። ርዕሰ መስተዳደሩ በዓሉን ምክንያት በማድረግ ለመላው የሸከቾ ብሔረሰብና ወዳጆች ባስተላለፉት የእንኳን አደረሳችሁ መልእክት ማሽቃሬ ባሮ አዲስ ዓመትን ከመቀበል የዘለለ ትልቅ ማህበራዊና ባህላዊ ትርጉም ያለው ውድ ቅርስ መሆኑን አስምረውበታል። ዘገባው የክልሉ መንግስት ኮሚኒኬሽን ነው። ቤቴሌም ምሩ።
የሸከቾ ብሔረሰብ የዘመን መለወጫ የሆነው ማሽቃሬ ባሮ በዓል የይቅርታ የእርቅና የአንድነት እሴቶቹ ለክልሉ ሰላምና ዘላቂ ብልጽግና ወሳኝ መሰረት መሆናቸውን የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾ ገለጹም። ርዕሰ መስተዳድሩ በዓሉን ምክንያት በማድረግ ለመላው የሸካቾ ብሔረሰብና ወዳጆች ባስተላለፉት የእንኳን አደረሳችሁ መልእክት ማሽቃሬ ባሮ አዲስ ዓመትን ከመቀበል የዘለለ ጥልቅ ማህበራዊና ባህላዊ ትርጉም ያለው ውድ ቅርስ መሆኑን አስምረውበታል። በመልእክታቸው ማሽቃሬ ባሮ ቂምና በቀል የሚረሳበት የይቅርታና የእርቅ መንፈስ የሚሰፍንበት ፍቅርና መተሳሰብ የሚነግስበት ልዩ ወቅት ነው ያሉት ርዕሰ መስተዳድሩ የበዓሉ እውነተኛ ትርጉም ከሰው ከፈጣሪና ከተፈጥሮ ጋር ሰላምን በማደስ ወደ አዲሱ ዓመት በንጹህ ልብ መሸጋገር እንደሆነ አብራርተዋል። የሸካ ዞን በዓለም አቀፍ ደረጃ በዩኔስኮ የተመዘገበውን የብዝሃ ሕይወት ቀጠናን ጨምሮ በልምላሜና በሀብት የተሸለመች መሆኑን የጠቀሱት ርዕሰ መስተዳድሩ የዚህ ውብ መልክዓ ምድርና የተፈጥሮ ሀብት ዋልታና ጠባቂ የሆነው ደግሞ እንደ ማሽቃሬ ባሮ ያሉ ህዝባዊ እሴቶቻችን ናቸው ብለዋል። በዓሉ ከትውልድ ወደ ትውልድ ያስተላለፈው ተፈጥሮን የመንከባከብ ባህል ለክልሉ ውበትና ዘላቂነት ትልቅ አስተዋጽኦ ማበርከቱንም ጠቁመዋል። በመሆኑም ህብረተሰቡ ይህንን የይቅርታና የአብሮነት መንፈስ በበዓሉ ወቅት ብቻ ሳይሆን በዕለት ተዕለት ህይወቱ ውስጥ በማስረጽ የክልሉን የሰላም የልማትና የጋራ ብልጽግና ግቦች ለማሳካት በጋራ እንዲተጋ ጥሪ አቅርበዋል። የበዓሉን መንፈስ በመያዝ ከፋፋይና ኋላ ቀር አስተሳሰቦችን በመዋጋት ለክልላችንና ለሀገራችን እድገት በጋራ እንቁም ሲሉም አሳስበዋል። በመጨረሻም ርዕሰ መስተዳድሩ አዲሱ የሸካቾ አዲስ ዓመት ለመላው የብሔረሰቡ አባላትና የክልሉ ህዝቦች የሰላም የፍቅርና የጤናና የተትረፈረፈ በረከት እንዲሆን መልካም ምኞታቸውን ገልጸዋል። በደን ላይ የሚደርሰውን ውድመት ለመከላከል ከአሳታፊ ደን ማህበራት ባሻገር ሁሉም የማህበረሰብ ክፍል ከባለድርሻዎች ጋር በትኩረት ሊሰሩ እንደሚገባ ተጠቆመ። በቢጣ ወረዳ ግብርና አካባቢ ጥበቃና ህብረት ስራ ልማት ጽሕፈት ቤት በኢትዮ ዊትላንድስና ናቹራል ሪሶርስ አሶሲዬሽን ፕሮጀክት በጀት ድጋፍ የወዶ ሸልጊቲ አሳታፊ ደን ማህበር ዓመታዊ ጉባኤ ተካሂዷል። የዘገበው የወረዳው መንግስት ኮሚኒኬሽን ነው። እታበባ ተስፋዬ እንደሚከተለው ታቀርባለች። በቢጣ ወረዳ ግብርና አካባቢ ጥበቃና ህብረት ስራ ልማት ጽሕፈት ቤት በኢትዮ ዊትላንድስና ናቹራል ሪሶርስ አሶሲዬሽን ፕሮጀክት በጀት ድጋፍ የወዶ ሸልጊቲ አሳታፊ ደን ማህበር ዓመታዊ ጉባኤ ተካሂዷል። በመድረኩ ንግግር ያደረጉት የወረዳው ዋና አስተዳዳሪ አቶ ዳግማዊ ማሞ እንደገለጹት በደን ላይ የሚደርሰውን ውድመት ለመከላከል ከአሳታፊ ደን ማህበራት ባሻገር ሁሉም የማህበረሰብ ክፍል ከባለድርሻዎች ጋር በትኩረት ሊሰራ እንደሚገባ አሳስበዋል። የኢትዮ ዊትላንድስና ናቹራል ሪሶርስ አሶሲዬሽን ፕሮጀክት በወረዳው በወዶ ሸልጊቲ አሳታፊ ደን ማህበር ለሚገኙ አባላት የኑሮ ማሻሻያ ፓኬጆችን በመዘርጋት ተጠቃሚ ሲያደርግ የማህበሩ አባላት ደንን ከመጠበቅ ጎን ለጎን በደን ውስጥ የተለያዩ ጥቅሞችን እንዲያገኙ ታሳቢ ያደረገ መሆኑን ገልጸዋል። በዚህም ለአባላቱ 350 ዘመናዊ ቀፎዎችንና የማነቢያ ቁሳቁሶችን በማሰራጨት ተጠቃሚ እያደረገ ስለመሆኑ የተናገሩት ዋና አስተዳዳሪው ፕሮጀክቱ እያበረከተ ስላለው አስተዋጽኦ አመስግነዋል። በወረዳው የፕሮጀክቱ አስተባባሪ አቶ አክሊሉ ገዛኝ በበኩላቸው ክትትልና ድጋፍ የማድረግ አቅማቸውን እንዲያጎለብቱ ማድረግ የጉባኤው ዓላማ መሆኑን ጠቅሰዋል። የኢትዮ ዊትላንድስና ናቹራል ሪሶርስ አሶሲዬሽን ፕሮጀክት በወረዳው ወዶ ሸልጊቲ አሳታፊ ደን ማህበር በማቋቋም የደን ጥበቃ ስራን እያከናወነ እንደሚገኝ ጠቅሰው የማህበሩን አባላት በኑሮ ማሻሻያ ፓኬጆች ተጠቃሚ እያደረገ እንደሚገኝ በመጠቆም የግብጽና የኔ ብቻ ልጠቀምና የአንድ ወገን የበላይነት ዘመን አብቅቷል ሲሉ በመንግስታቱ ድርጅት በኢትዮጵያ ምክትል ቋሚ መልእክተኛ አምባሳደር ዮሴፍ ካሳዬ ተናገሩ። ኢትዮጵያ በ80ኛው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ የግብጽ ተወካይ ባደረጉት የፖሊሲ ንግግር ኢትዮጵያን አስመልክቶ ላቀረቡት የሐሰት ክስ ምላሽ ሰጥታለች። በመንግስታቱ ድርጅት የኢትዮጵያ ምክትል ቋሚ መልእክተኛ አምባሳደር ዮሴፍ ካሳዬ በኒውዮርክ በተካሄደው 80ኛው የድርጅቱ ጠቅላላ ጉባኤ ላይ ታላቁ የኢትዮጵያ ህዳሴ ግድብ እኔ ብቻ ልጠቀም የሚል የቀኝ ግዛት ትርክትን ታሪክ በማድረግ በተፋሰሱ ሀገራት የውሃ ሀብት ትብብር አዲስ ምዕራፍ መክፈቱን ገልጸዋል። ኢትዮጵያ ከተፋሰሱ ሀገራት ጋር በጋራ የመልማት መርህ በትብብር ለመስራት ቁርጠኛ መሆኗንም ተናግረዋል።
አምባሳደር የሱፍ ካሳዬ በጠቅላላ ጉባኤ የስነ ስርዓት ደንብ ላይ የተቀመጠውን ምላሽ የመስጠት መብት ተጠቅሞ ግልጽ ላነሳችው ሀሳብ መልስ ሰጥተዋል። የግብጽ ተወካይ በድጋሚ በኢትዮጵያ ላይ የሰጡትን አስተያየት ተከትሎም ኢትዮጵያ የሁለተኛ ምላሽ መብቷን ተጠቅማ በአምባሳደር የሱፍ አማካኝነት በድጋሚ መልስ ሰጥታለች። አምባሳደር የሱፍ ኢትዮጵያ ግብጽ በቅርቡ ህዳሴ ግድብን አስመልክቶ ላቀረበችው መሰረተ ቢስ ክስ ለተባበሩት መንግስታት ድርጅት የጸጥታው ምክር ቤት በጻፈችው ደብዳቤ ተገቢውን ምላሽ መስጠቷን አውስተዋል። ምላሹ እውነታ ላይ የተመሰረተና የግብጽ ተደጋጋሚ ትርክቶች ሐሰተኛ መሆናቸውን በግልጽ ያሳየ መሆኑንም አመላክተዋል። የናይል ወንዝ የተፋሰሱን ሀገራት ለዘመናት ያቆራኘ የተፈጥሮ ሀብት መሆኑን ጠቅሰው ኢትዮጵያ ይህንን ትስስር ለማጥበቅ ስትሰራ መቆየቷን ተናግረዋል። ኢትዮጵያ በናይል ወንዝ አጠቃቀም ላይ ለረጅም ጊዜ ትብብር ያማከለ አካሄድን ስትከተል መቆየቷን የጠቆሙ ሲሆን በተቃራኒው ግብጽ ታሪካዊ መብት አለኝ እኔ ብቻ ልጠቀም የሚል ጊዜው ያለፈበት የቅኝ ግዛት እሳቤ እያራመደች መሆኑን ገልጸዋል። ኢትዮጵያ የናይል ተፋሰስ የትብብር ማዕቀፍ ስምምነት እንዲተገበር በቁርጠኝነት እየሰራች እንደምትገኝ ገልጸው በአንጻሩ ግብጽ የሁለትዮሽ የቅኝ ግዛት ስምምነትን ለማስቀጠል በተፋሰሱ ሀገራት ላይ ተገቢነት የሌለው ጫና እያሳደረች መሆኑን አመላክተዋል። ኢትዮጵያ ከግብጽና ከሱዳን ጋር በተፈራረመችው የመሪዎች ስምምነት አማካኝነት የግድቡን ሙሌትና ስራ አስመልክቶ ለታችኛው ተፋሰስ ሀገራት ግልጽነት በተሞላበት ሁኔታ መረጃ ተደራሽ ስታደርግ መቆየቷን አብራርተዋል። በሶስትዮሽ ድርድሩም ኢትዮጵያ ሁሉን አሸናፊ የሚያደርግ መንገድን ብትከተልም ግብጽ ድርድሩን የሚያደናቅፍ ድርጊቶችን ስትፈጽም መቆየቷን ተናግረዋል። ግብጽ በድርድሩ ወቅት የውሃ ባለቤትና ድርሻ ላይ ስምምነት መደረስ አለበት በሚል ስታራምድ የነበረው ግትር አቋም ስምምነት እንዳይደርስ መሰናክል መፍጠሩንም አውስተዋል። ኢትዮጵያ የግብጽን የቅኝ ግዛት ትርክትና እኔ ብቻ ልጠቀም የሚል አባዜ ፈጽሞ አትቀበለውም ብሏል። ኢትዮጵያ ዓለም አቀፍ ሕጎችና መሰረት ባደረገና ፍትሐዊና ምክንያታዊ በሆነ መልኩ የውሃ ሀብቷን እየተጠቀመች መሆኑን ገልጸው የኢትዮጵያ መሻት የዜጎቿን ሕይወት መቀየር፣ መልማትና ማደግ እንዲሁም ዜጎች ሆስፒታሎችና ፋብሪካዎች የኤሌክትሪክ ኃይል እንዲያገኙ ማድረግ ነው ብለዋል። ኢትዮጵያ በቀጠናው ሰላምና መረጋጋት እንዲሰፍን፣ የኢኮኖሚ ትስስር እንዲጠናከርና ሽብርተኝነትን በመከላከል የጋራ ስራዎች ላይ በንቃት በመሳተፍ በቀጠናው ገንቢ ሚና የተጫወተች መሆኑንም ገልጸዋል። ግብጽ ክፍፍልን የሚፈጥሩ ሀብትን የሚያባክኑና በጋራ መልማትን የሚያሰናክሉ አካሄዶችን እየተከተለች ትገኛለች ሲሉም አምባሳደር የሱፍ ካሳዬ አስታውቋል። በቀጠናው ለሚገኙ ታጣቂ ቡድኖች መሳሪያ በመስጠት አሉታዊ ተግባር እየፈጸመች መሆኑን አክለዋል። የህዳሴ ግድብ ተጠናቆ ተመርቋል ያሉት አምባሳደሩ ይህም ለኢትዮጵያ ለናይል ተፋሰስ ሀገራትና በአፍሪካ ልማትና ብልጽግና እንዲረጋገጥ ለሚሹ ሁሉ ትልቅ እርካታን የሰጠ ነው ብለዋል። ህዳሴ ግድብ የአይበገርነትና የጽናት ምልክት ነው ያሉት አምባሳደሩ ግብጽ ኢትዮጵያ ለግድቡ ግንባታ የፋይናንስ ድጋፍ እንዳታገኝ ስትሰራ ብትቆይም ኢትዮጵያውያን በጥረታቸውና በሀብታቸው በመገንባት ግድቡን ከፍጻሜ እንዲደርስ ማድረጋቸውን አመልክተዋል። ግድቡ በኢትዮጵያና በሌሎች የተፋሰሱ ሀገራት በቀጠናው የሚገነቡ ግድቦች ጅማሮ ነው ያሉ ሲሆን ይህም ለቀጠናው የጋራ ልማት ወሳኝ ሚና እንዳለው መናገራቸውን ኢዜአ ዘግቧል። የኔ ብቻ ልጠቀምና የአንድ ወገን የበላይነት ዘመን አብቅቷል ያሉት አምባሳደሩ ግብጽ የትብብር አማራጭን ብቻ እንድትከተል አስገንዝበዋል። ግብጽ የተባበሩት መንግስታት ድርጅት ጠቅላላ ጉባኤን ተጠቅማ የውሃ አጀንዳ ለጠባብ የፖለቲካ ግቦችና ለብሔራዊና ቀጠናዊ ፍላጎቶቿ ማሳካያ የተጠቀመች መሆኗን ገልጸው የተባበሩት መንግስታት ድርጅት ያለውን ስልጣን ተጠቅሞ ግብጽ ገንቢ ሚና እንድትወጣ ግፊት እንዲያደርግ ጥሪ አቅርበዋል። አምባሳደር የሱፍ ኢትዮጵያ በትብብር መንፈስና በጋራ የመልማት መርህ ግብጽን ጨምሮ ከየትኛውም የተፋሰሱ ሀገራት ጋር በጋራ ለመስራት ዝግጁ መሆኗንም ማረጋገጣቸውን ዘገባው አመላክቷል። ክቡራትና ክቡራን ተመልካቾቻችን ከከፋ ቴሌቪዥን ለዛሬ ያዝናቸው ዜናዎች በዚሁ አበቁ። ዜናዎቹን እየመራው ጽዮን ታደለ ቆይታ አደረኩ። ቀሪ የጣቢያችን መሰናዶች ይቀጥላሉ። በእኔ በኩል መልካም ጊዜ